እኔን ተሳስተው ይንኩኝና አይደለም መግደል አይደለም ሌላ ነገር ማድረግ እኔን ተሳስተው ይንኩኝና ሙሉ ሀገሪቷን ነው ማፈነዳት ከምድረገጽ ብላጠፋ ትችላለህ ወይም ደግሞ በኔ ስር ያሉ አመራሮች ያን ሊያደርጉ ይችላሉ ብለዋል ዶናልድ። ይሄንን ያሉት እንግዲህ በሰጡት ኢንተርቪው ላይ ኢራን will be wiped out of the face of this earth ብለው የሚያሉበት ምክንያት እንግዲህ የተለያዩ ዲስትሬት ወይም ደግሞ ዛቻ ይደረሰባቸው ስለሆነ ነው ዶናልድ ትራምፕ ከኢራንና ከኢራን አመራሮች። እናም ትራምፕ ከዚህ በፊት ኢንስትራክሽን ሊቭ አድርጓል ወይም ደግሞ ኢንስትራክሽን አስቀምጧል። if anything happens to him ወይም ደግሞ የሆነ ነገር እሱ ጋር የሚፈጠርበት ከሆነ ትዕዛዝ አስተላልፏል ማለት ነው የሚደረጉትን ነገርና ኢራን ላይም ጥቃት እንዲሰነዘር። የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ ከዚህ በፊት አሜሪካን የተለያየ ጊዜ ተደጋጋሚ ጊዜ ከሰው ነበር። እሱም ከኢራን መንግስት አጌንስት ፕሎት አድርገዋል ወይም ደግሞ ከኢራን መንግስት በተቃራኒ ቆመዋል እና ፕሮቴስተሮች ደግፈዋል ወይም ደግሞ ተቃዋሚዎችን እየደገፉ ነው የሚል አይነት ክስ ነው ያቀረቡት። እናም ከዚህ በፊት እንደተናገሩት ከሆነ ሀገሪቷን ወደ ዋር ወይም ደግሞ ወደ ጦርነት ለመምራት ምንም አይነት ፍላጎት የለንም፣ ነገር ግን ሀገሪቷን ውስጥ የሚገኙ ክሪሚናሎችን ለትጓ አናደርግም ወይም ደግሞ ሀገሪቷ ውስጥ የሚገኙ ወንጀለኞችን አንለቅም የሚል መልእክትን አስተላልፈው ነበር ትዊተር። ይህ መልእክት ኢንተርናሽናል ክሪሚናል ብለው እነሱ የጠቀሷቸው ወይም ደግሞ ኢንተርናሽናል የሆኑ ወንጀለኞችንም የሚያካትት